ሰላም እንዴት ናችሁ? እንግዲህ ዛሬ ደግሞ ወደ ሀምበሪቾ መተናል። ሀምበሪቾ ላይ ነው ያለነው 777 ማለት ነው። ይሄ የምናየው ተራራ ሀምበሪቾ ይባላል። 777 ደረጃ እንወጣለን። ሌላው ደግሞ ይሄንን ድንቅ ቦታ ትልቅ ከሀገራችን ጋር ትልቅ ምንድነው ታሪካዊ ዳራ አለ እና ፊት አውራሪ ጌጃ ገሪቦ ጦራቸውን አደራጅተው አሰባስበው ይዘው የተነሱበት ወደ አድዋ የተነሱበት ቦታ ነው። ይሄንን ሜዳ እዩት። አሁን እነዚህ የምታዋቸው አህያ ፈረስ ምናምን እየጋጠ እንግዲህ ያኔ ደግሞ የአርበኞች አባቶች አርበኞች መሰብሰቢያ ነበርና እና ፊት አውራሪ ጌጃ ገሪቦ ጦራቸውን ከተለያዩ አካባቢ ከሀዲያ ከከምባታ ከተለያየ አካባቢ ሰብስበው እዚች ጋር ተሰብስበው ነበረ ወደ አድዋ የዘመቱትና አሁን ዛሬ ሀምበሪቾ ተራራ ላይ ነው የምንገኘው። ልንወጣው ነው። ያው ተራራው ከፊታችን ጉም ለብሶ ተደቅኖ እየጠበቀን ነው። እኛም እንግዲህ ወደ ተራራው በመሄድ ላይ እንገኛለን። ይህ ሜዳ በዋናነት ላሳያችሁ የፈለኩበት ዋና ምክንያት ከታላቁ የአባቶች ድል ወይም ደግሞ የሀገራችን ድል ከአድዋ ድል ጋር የሚገናኝ ታሪክ ስላለው ነው እና ፊት አውራሪ ጌጃ ገሪቦ ይዘው ወደ አድዋ የዘመቱበት ቦታ ነው። መልካም እንግዲህ ቀጣዩን እናሳያቸዋለን። ሰላም እንግዲህ የሀምበሪቾ ተራራን አንድ ብለን ጀምረናል። እንግዲህ ሀምበሪቾ 777 ነው ደረጃው ጠቅላላ። ያው አንድ ብሎ ይጀምራል ከፊት ለፊታችን። 7 እንግዲህ በብዙ ነገር የፍጽምና ወይም ደግሞ የልዕልና ምሳሌ ነው። ለምሳሌ የከምባታ የከምባታ ጎሳ መነሻ 7 ነው። 7 ተራሮች 7 ጅረት እንዲሁም ከብዙ ነገር ጋር ይገናኛል። በመሰረቱ 7 የፍጽምናና የልዕልና ቁጥር ተምሳሌ ተደርጎ ስለሚታይ በብዙ ነገር 7 ብዙ ትርጉም አላት። ሰባት እንግዲህ የተያዘ ነው። በእያንዳንዱ ደረጃ የ7 ቁጥር ያለበት አይታለፉም። 197 207 217 237 እያለ ይሄዳል። ደረጃውን በመውጣት ላይ ነው የምንገኘው። ተከተሉ። እንግዲህ እንደምናየው መልክዓ ምድሩ ምን እንደሚመስል በጣም በጉም ተሸፍኗል። በጣም በጉም ተከልሏል። እጅግ ሀምበሪቾ ተራራ መውጣት ብቻ ሳይሆን በጣም የሚገርም መልክዓ ምድራዊ አቀማመጥ ያለበት ነው። እጅግ በጣም ውብ እንደምታዩት በኢንዲጂነስ ወይም ደግሞ በሀገር በቀል እጽዋቶች የተዋበ ስፍራ ነው። አልቲቲዩዱ ከፍ እያለ እየሄደ ነው። ለዛም ነው እንግዲህ እኛም አየር እያጠረ ነው። ይህንን ይመስላል እንግዲህ ቀሪውን ደግሞ አብረን የምናየው ይሆናል።
ኦኬ እንግዲህ የማዕከላዊ ኢትዮጵያ ቱሪዝም ቢሮ የፕሮሞሽን ዘርፍ ኃላፊ ባለሙያ በረከት ይገዛው አጠገብ ያለ አብሮን ነው ዛሬ ሀምበሪቾን በመውጣት ላይ የሚገኘው። ትንሽ ንፋስ አየር ይሰብስብ ብዬ ነው። አየር ትንፋሽ ትንሽ አብቹ ወጥቶበታል አሉ። እኛ አብቹ ከወጣ እኛ ደግሞ ማያቅተን ብለን 1000 አውኑት ብለዋል። 700 ወጥ 777 ወጥተን 1000ንም እንደግማለን እንደ ግድ ነው አይቀርም። እስኪ የተወሰነ ነገር በለን እንደ አሁን የማዕከላዊ ኢትዮጵያ ክልል እጅግ በጣም ሰፊ የቱሪዝም ፖቴንሻል አለውና ዛሬ ደግሞ ሀምበሪቾ ላይ ነው ያለው። በነገራችን ላይ በጣም የሚገርመው ጉሙ መልክዓ ምድሩ እጅግ በጣም አሁን ምናልባት ጉም ሆኖ ከሸፍኖት ነው እንጂ መልክዓ ምድሩን ማየት ብንችል ምን አይነት የመንፈስ እርካታ እንደሚኖረው ቃል የለኝም። እስኪ የተወሰነ ነገር በለን። እንግዲህ ሀምበሪቾ እንደምታየው ሀምበሪቾ ማለት 777 እንግዲህ 7 ትርጉም አለው ብሎ ቅድም ሲነገር ነበር። አንደኛ ሀምበሪቾ አናት ላይ ነው ማህበረሰቡ መጀመሪያ የተመሰረተ 7 ሰንሰለታማ ተራሮች አሉ። ኢኮቱሪዝሙ የምታየው በጣም ደስ የሚል ኢኮቱሪዝም ነው። እንደምታየው 3058 ነው አባብ ሲ ሌቭል ማለት ነው። በጣም ከፍ ያለ ቦታ ነው። ይሄ ማለት ከእንጦጦ ይበልጣል። አዲስ አበባ አካባቢ ሰምታችኋል። ትልቅ ነው እያላችሁ ከእንጦጦ ይበልጣል። ስለዚህ ይሄን ተራራ መውጣት ማለት አስብ በጣም የሚያምር ነው። ሁላችሁም ወደ ሀምበሪቾ ኑ እንላለን። እንደ ፕሮሞሽን ባለሙያ የምታስተላልፈው ክልልህን ወክለህ የምታስተላልፈው ነገር ሀምበሪቾ ከክልል ውስጥ እንግዲህ የለማ አንዱ መዳረሻችን ማንም ሰው ቢመጣ ማስጎብኛ ያለው ራሱን የቻለ ጽፈት ቤት አለ። ሀምበሪቾ ኢኮቱሪዝም ጽፈት ቤት አለ። በስራ አስኪያጅ ነው የሚመራ። ስለዚህ ማንም ሰው ከየትኛውም ቦታ መጥቶ ይሄን መጎብኘት ይችላል። በጣም ማራኪ ቆንጆ ስፍራ ነው። ስለዚህ ይሄን መዳረሻ መታችሁ ጎብኙ። ማዕከላዊ ኢትዮጵያ ጎብኙ እንላለን። ማዕከላዊ ኢትዮጵያ ለቱሪስት መዳረሻዎቿ ክፍት ነው ለጎብኚዎች። እናመሰግናለን። መልካም ሌላ እንግዲህ ብዙ ነገር ያለን መተናል እስካሁን። ይህን አክል ካልን የአካባቢው ማህበረሰብ አስጎብኚዎች አሉ። ከነሱ ደግሞ ስለ አካባቢው ስለ ሀምበሪቾ የተወሰነ ነገር እንላለን። ወንድሜ እስኪ ስምህን አስተዋውቅ። ያው አስቀድሜ እንኳን ደህና መጣህ ወደ ሀምበሪቾ 777 ልል እወዳለሁ። ጅጋርጋ ያመሰግናለሁ። ስሜ ሙሉቀን ደስታ ይባላል። የሀምበሪቾ ኢኮቱሪዝም ስፍራ ጽፈት ቤት አስጎብኚና አስተዋቂ ነኝ እና ከዚህ በመቀጠል ምናልባት ስለ ሀምበሪቾ 777 ለተመልካቾቻችንና መጥቶ ለመጎብኘት ለሚፈልጉት የምናስተላልፋቸው መልእክቶች ሊኖሩን ይችላሉ። እነዛን መልእክቶች ደግሞ ከጋዜጠኛው ከአንተ የተቀበለ መቀበል ቀጥለን የምናወራ ይሆናል። መልካም እጅግ አድርጌ አመሰግናለሁ። እስኪ ሀምበሪቾ ብዙ አይነት ታሪኮች አሉት ከባህላዊ መልክዓ ምድሩ በዘለለ እንዲሁም ደግሞ ታች ጋር ፊት ጊዜ ያየነው ሜዳ የራሱ ታሪክ አለው። ከዛ ከሜዳው እንነሳና ወደ ተራራው ብንመጣ ደስ ይለኛል። ከዛ እንነሳ። እውነት ነው። ሀምበሪቾ 777 ወይንም የሀምበሪቾ ተራራ አንዱ የሆነው 777 የደረጃ መወጣጫ መንገድ የተሰራለት ተራራው ቀደም ሲል ሰፊ ታሪክ ባህልና ተፈጥሮ ስለነበረው ነው። ከዛውም መነሻ ይሄ ከታች የምንመለከተው ሜዳ 15000 እግረኛና ፈረሰኛ ወደ አድዋ ጦርነት የዘመተበት ፋርስ ገበራንጆ ከመለው ስያሜ ስንነሳ ፋርስ ገበራንጆ ማለት የፈረስ ማግሪያ ወይንም የጦር ፈረስ ማግሪያ ሜዳ ወይንም መለማመጃ ሜዳ ከማለት የተነሳ ነው። ይህ ሜዳ ልዩ ታሪካዊ ቦታ አለው። በመቀጠል የሀምበሪቾ ተራራ በ18 እና ከዛ በላይ በሆኑ ታሪካዊ እና ባህላዊ መስህቦች የታጀበ ነው። ከነዛም መሃል የሀምበሪቾ ተራራ ሲመጣ በ3 በተለያዩ ሸለቆች የታጀበ የተፈጥሮ ቀርከሃ ደን ያለው የተፈጥሮ ቀርከሃ ደን ያለው 7 ሰንሰለታማ ተራሮች ያሉት 7 ጅረቶች ያሉትና እንዲሁም የተለያዩ መልክዓ ምድራዊ አቀማመጥ ያለው ተራራ ሲሆን ሀምበሪቾ ስፔሻሊ ከሌሎች ተራሮችና ከሌሎች አካባቢ ለየት ሊያደርገው ይችላል ብዬ ማስበው ሙሉ ባህላዊ ምግብ ሙሉ የባህል ልምዶችን የመጣው ቱሪስት ከዚሁ ማግኘት የሚችልበት ተራራ መሆኑና በራሱ ተራራው በአቀማመጡ የተለያየ መልክዓ ምድራዊ አቀማመጥ ስላለው ማራኪ እንደሆነ ያው ልትመለከቱት ይችላችኋል። ምናልባት ከዚሁ የተነሳ አንዳንድ ታሪክ
ሰባት በመባል የሚተረጎም ጸሎት ጊዜ አለ እና የተለያዩ ሰባት ማህበረሰብ ታሪካዊ ዳራውን የቆዩ አባቶቻችን ስንጠይቃቸው ታሪኩን አፈ ታሪክ ነው ተመዝግቦ ባያዝ ራሱ አፈ ታሪክ ከትውልድ ወደ ትውልድ ሲሸጋገር ያን ትውልድ ከትውልድ ወደ ትውልድ ሲሸጋገር የመጣው ደግሞ ይህ ትውልድ ደግሞ ወደ ጽሑፍ እየቀየረ ጥንት ታሪኩ ምን ነበር የሚለውን ታሪካዊ ዳራውን እያየ ታሪኩ ሳይደበዝዝ እንደነበረው ሆኖ መልሶ አድሶ እንደገና የሰባት ቁጥርን አምባዳን ማንነት ወይም መገለጫውን በሰባት ቁጥር እንዴት አድርገን እናስተሳስረው ምሁራኖች በነገራችን ሰባት ቁጥር ዝም ብሎ ሁለትና ሶስት ሰው ተርጉሞት ያወጣል። ቅድም ለአንዱ ቢቢሲ ጋዜጠኛ መግለጫ ነበረና ኮሮና ወቅት ላይ የተለያዩ የአካባቢ ምሁራኖች ተሰብስበው ደረጃ መንገዱ ከመሰራት ቀደም ሲል ቤዝማፕ ተሰራና ለስሳ ጥናቶች ተሰሩና ማዘፍር ተሰራና ከዛ በኋላ አንበሪቾ ላይ ያሉትን መስጊዶችን ወይም ታሪካዊ ተፈጥሯዊ ቦታዎች እንዴት አድርገን ተሰበጥኩና ከምባታ ብሔረሰብ ጋር እናገናኛለን ተሰራ። ከዛ ጥናት ተሰራ። በየትኛው ነገር ቤት ጎጆ ቤት ተሰበጥኩናል፣ ንግስና ወደ ጉዳይ ተሰበጥኩናል፣ ወደ ምንጮቹ ተሰበጥኩናል፣ ወደዚህኛው ደጅ ላይ ተሰበጥኩናል። የሰጀጎቹ በር ነገራችን ላይ ከመግቢያችን ላይ ያየነው ይሄኛው በር አንዱ የከምባታ ታሪክ ነው። መሀሉ ላይ አይቶ ትልቅ አንድ ቀዳዳ አንዱ ንጉስ ማለት ነው እና ከዙሪያው 30 በሮች አሉ። በአንድ ንጉስ በ30 ንጉሳን አስተዳደሮች የሚመራ ማለት ነው። ስለዚህ እነዚህ ምን ይባላሉ? በአንድ ላይ ሰጀጎች ወይም 30 አስተዳደራዊ ስርዓት በአንድ ንጉስ የሚመሩ። እናም ደግሞ ቅድም እንዳልኩ 7 እንትኖች አሉ። ከምባታ የመሰረቱ 7 ንጉሶች። ስለዚህ ከሰባቱ ከምባታ ብሔረሰብ ጋር በቃ አብሮ የሚውል አብሮ የሚያድር እንደማለት ነው። ደምስ ነው ይችላል። በስተመጨረሻ ግን ያው ስለተሰጠው እድል ከልብ እያመሰገን ለመላ ሀገር ውስጥና ሀገር ውጭ ላሉ ተመልካቾቻችን አንበሪቾ 777 በዓለም ሰባተኛ በአፍሪካ አንደኛ የሆነው የተራራ ደረጃ መወጣጫ መንገድ ማንም ሰው መጥቶ ጎብኝቶ ብቻ እንዲሄድ ብቻም ሳይሆን በአካባቢ ባሉ በተፈጥሮዎች አካባቢ ወይንም ስፔሻሊ ተራራ ባለው አካባቢ ላይ እንደዚህ አይነት መወጣጫ በመስራት የመጀመሪያ ተፈጥሮውን መጠበቅ፣ ሁለተኛው ማህበረሰቡን በቱሪዝሙ ቀጥተኛ ባልሆኑ ገቢዎች ማህበረሰቡን በመርዳት የተሻለ ስራ እንዲሰራና አንበሪቾን መጥቶ ጎብኝቶ በአካባቢ ያለውን ልምድ ሰጥተው ከአካባቢው ልምድ ይዞ እንዲሄድ